በምስራቅ ወለጋና ሆሮ ጉድሩ ወለጋ ዞኖች ወሰን ተሻጋሪ የአማራ ክልል ታጣቂዎች በንጹሃን የኦሮሞ ተወላጆች ላይ እየፈጸሙ ያሉት ዘግናኝ ድርጊት ከምኒልክ ዘመን ጭፍጨፋ ጋር የሚነጻጸር እንደሆነ ተገለጸ። በምኒልክ ስርዓተ መንግስት ዘመን የተሰማ የጡትና የእጅ መቁረጥ ነበር። ዛሬ ላይ የፋኖ ታጣቂዎች የሰው ልጅን አንገት ቆርጦ በእንጨት ላይ ሰቅሎ ፎቶ ሲነሱ አየን ብለዋል የማህበራዊ ሚዲያ ተጠቃሚዎች። ድርጊቱ አስነዋሪ እንደሆነም ገልጸዋል። በምዕራብ ኦሮሚያ በምስራቅና በሆሮ ጉድሩ ወለጋ ዞኖች እንዲሁም በማዕከላዊ ኦሮሚያ የሰሜን ሸዋና ምስራቅ ሸዋ ዞኖች ወሰን ተሻጋሪዎች የአማራ ክልል ታጣቂዎች በንጹሃን የኦሮሞ ተወላጆች ላይ በከፈቱት የተጠናከረ ጥቃት ብዙዎቹ ህይወታቸውን አጥተዋል። በሺዎች የሚቆጠሩ ከቤት ንብረታቸው ተፈናቅለዋል። ሰሞኑን እንደ አዲስ በምስራቅ ወለጋና ሆሮ ጉድሩ ወለጋ ዞኖች ወሰን ተሻጋሪ የአማራ ክልል ታጣቂዎች በንጹሃን የኦሮሞ ተወላጆች ላይ የፈጸሙት ዘግናኝ ድርጊት ብዙ የማህበራዊ ሚዲያ ተጠቃሚዎችን እያስቆጣ ጉዳይ ሆነዋል። ገጣሚ ለታቃኒ እና ፎዚያ መሐመድ በምኒልክ ስርዓት መንግስት ዘመን የሰማነው የጡትና የእጅ መቁረጥ ዛሬ ላይ የሰው ልጅ አንገት ተቆርጦ በእንጨት ላይ ተሰቅሎ ያየን በማለት ስለ ጉዳዩ በማህበራዊ ሚዲያ ገጻቸው ላይ አስፍረዋል። የጭካኔዎች ሁሉ ጭካኔ ምን እንደሆነ አሁን በአይናችን አየን ያሉት እነዚህ የማህበራዊ ሚዲያ ተጠቃሚዎች በንጹሃን የኦሮሞ ተወላጆች ላይ እየደረሰ ያለው ወንጀል እጅጉን የከፋና ዘግናኝ መሆኑን አክለዋል። የፕሬዝዳንቷ ቀይ መስመር የሰው ልጅን የሚጠብሱትን አንገት ቆርጦ በእንጨት ሰቅሎ የሚሸልሉትን እንደማይመለከት በዝምታቸው ሲነግሩን መስመሩን የሰመሩት የሆነ አካል ለማጠልሸት ብቻ እንደሆነ ሊገባን ይገባል ያለችው ደግሞ ዶክተር ኢሊሊ ጀማል ናት። ኢትዮጵያ አሁን ላይ የሰው ልጅ አሰቃቂ በሆነ ሁኔታ የሚገደልበት፣ ሰው ከነነፍሱ በእሳት የሚቃጠልበት፣ አልፎም ገዳዮቹ መልካም ነገር እንደሰሩ ወንጀሎቻቸውን እንደ ጀብዱ የሚሸልሉበት ሀገር ሆናለች የሚሉት የማህበራዊ ሚዲያ ተጠቃሚዎች ሁኔታውን የጭካኔ ጥግ ሲሉት ገልጸዋል። መንግስት በጉዳዩ ዙሪያ ያሳያቸው ቸልተኝነትና ልግመት ተሰምቶ የማይታወቀው ነው ያለችው ጋዜጠኛ ቤተልሔም ታፈሰ መንግስት በወለጋ የነው ያለውን ጉዳይ በየትኛውም ጉልበት መቆጣጠር ሲገባ ፋኖ የተባለው ወንበዴና የኦሮሞ ጠላት ጋብዞ መምጣቱ ታሪካዊ ውርደት ነው ብላለች። በግጭቶች ላይ ህይወትና ስልጣን መራዘም ደካማ ምርጫ ነው ያለችው ጋዜጠኛዋ በፌስቡክ ገጿ መንግስት ግጭት ፈጥኖ መፍታት ሲችል በደምና በቂም እንዲቀለሙ ፈቅዷል በማለት አክላለች። ሰሚራ ጀማል የተባለችው የማህበራዊ ሚዲያ ተጠቃሚ በበኩሏ ህፃን ልጅ እናቷ ተገሎባት መሞቷን ሳያውቅ አስክሬኗን ሲጎትት እንደማየት ምን የሚያም ነገር አለ ስትል በወለጋ ኦሮሞ ተወላጆች ላይ እየደረሰ ያለውን ግፍ ገልጻለች። ተመስገን ገመቹ የተባለው የማህበራዊ ሚዲያ ተጠቃሚ በበኩሉ አኖሌ ላይ እጅና ጡት የቆረጡት ለምመኛት ኢትዮጵያ ግንባታ መሰረት ለመጣል ነበር። ኢትዮጵያን ለመገንባት ኦሮሚያን ከማድማት እስከ ማጥፋት የኢትዮጵያ ግንባታ ሰሪ አስኳል መሰረት ነው ብለዋል። ዛሬ አንተ ትፈርሳለህ እንጂ ኢትዮጵያ አትፈርስም፣ ሁሉም ከኢትዮጵያ በታች ነው እየተባሉና እየተሽሞነመኑ የሚሰሙ መፈክሮችና ዛቻዎች የዚህ ፕሮጀክት ተቀጥያ ናቸው ተብለዋል። እቺ ከሰው በላይ የሆነችና ሰውን አፍርሳ የምትገነባ ኢትዮጵያ መሬት ነው እንዳንል ከእውነት የራቀ ነው ያለው ተመስገን ግዛቷ ውስጥ የሚገኙ ሰዎች ነው እንዳንል አንተ ትፈርሳለህ እንጂ ያሉ ዜጎችን ገሎ ያቃጠሉ አብሮ ፎቶ ይነሳሉ፣ ምግብና መድኃኒት ከልክሎ በረሃብ በበሽታ ይጨርሳሉ። ታዲያ እቺ የምትታይ የማትታወቅ ኢትዮጵያ ጉዳዩ የወሰን ግጭት ወይንም የመሬት ወረራ ስል በጽሁፉ ስሜቱን አጋርቷል። የወላይታ ህዝብ የመብት ተቆርቋሪና የቀድሞ የዲላ ዩኒቨርሲቲ መምህር የነበሩት ረዳት ፕሮፌሰር አስፋ ወዳጆ በበኩላቸው በወለጋ በሰላማዊ ዜጎች ላይ እየደረሰ ያለው ሰቆቃና ስቃይ ይቁም በማለት በማህበራዊ ሚዲያ ገጻቸው ላይ ጽፈዋል።